ሰው ነው መውደድ ያለባችሁ። እውነቴን ነው። ሰው የሚወድ ሰው ትልቅ ሰው ነው። ሰው የሚወድ ሰው ነው። እግዚአብሔር በዚህ ዓለም ላይ እንደ ሰው አድርጎ የሚወደው ነገር የለም። የሞተ ራሱ ለማን ነው? ለሰው ነው። ሰው በአምላክ ደም የተገዛ ውድ ፍጥረት ነው። በአምላክ ሥጋ የተዋጀ ነው። ለሰው ልጅ እኮ መልአክ ራሱ ዋጋው አይደለም። ምን ማለት ይመስላችኋል? መላእክትን እያቃለልኩ ይመስላችኋል? እንዲህ እንዳላደርግ ራሳቸው መላእክትም ያውቃሉ። ምክንያቱም ስለ መላእክትም አስተምሬ ያውቃለሁ፣ አምናቸዋለሁ። እንደሱ ማለት አይደለም። ግን የሰው ልጅ በመልአክ አካል እንኳን አይመጠንም። የተገዛ በአምላክ አካል ነው። የአምላክ ዋጋ ተከፍሎለት፣ የደም ዋጋ የተከፈለለት በደሙ የዋጀን ነን። ስለዚህ ሰው ውድ ፍጥረት ነው። ሰውን እንደ መጥላት ያለ እግዚአብሔርን መናቅ የለም። ሰውን እንደ መውደድ ያለም እግዚአብሔርን መውደድ የለም። ስለዚህ ለዚህ ሁሉ የበላይ ለሚሆን ለሰው ልጅ ደግሞ ሁለት ጠባቂ መላእክት አሉ። አንድ የሌሊት አንድ የቀን። የፈለገ ኃጢአት ቢሰራ እንኳን አይለየውም። ራቅ ብሎ ነው የሚጠብቀው። ይጠብቀዋል። ሌሊቱም ሙሉ ይጠብቀዋል።